ያሰብ ቁልፍ ያለው በአፋር እጅ መሆኑ ተነገረ። አንድ ዓለም አቀፍ የፖለቲካ ትንተና ተቋም የአሰብ ወደብ ቁልፍ ያለው አፋር ቀጠና ላይ ነው ያለ ሲሆን ኢትዮጵያ አስተማማኝና ዘላቂ የባህር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ሕዝብ በማዕከል ያደረገ ፖሊሲ ስትከተል ብቻ ነው ብሏል። የኢትዮጵያ የወደብ ጥያቄ የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረውን የአፋር ሕዝብ የፖለቲካና የኢኮኖሚ መደል በመፍታት ብቻ መሆኑን አንድ አዲስ ጥናት አመላክቷል። የሆርን ሪቪው ተመራማሪ ዮናስ ይዘዘው ትንታኔ እንደሚያሳየው ታሪካዊ መኖሪያቸውን በኢትዮጵያ በኤርትራና በጅቡቲ የተከፋፈለው የአፋር ሕዝብ በተለይም የኤርትራ ከኢትዮጵያ መገንጠል ዋነኛ ሰለባ ነው። ጥናቱም እንደሚከራከረው እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ የነጻነት ህዝበ ውሳኔ የአፋርን ሕዝብ ያላካተተና መሬታቸውን በመከፋፈል የኢትዮጵያን ታሪካዊ የወደብ መብት የዘጋ ሂደት ነበር ብሏል። የኤርትራ መገንጠል ያስከተለው ውጤት በአፋር ሕዝብ ላይ ድርብ ጭቆና አስከትሏል ይላል። በተለይም በኢትዮጵያ በኩል ያሉ አፋሮች ታሪካዊ የባህር በር መውጫ የሆነውን የአሰብ ወደብን በማጣታቸው ከባድ የኢኮኖሚ ጉዳት ደርሶባቸዋል። በሌላ በኩል ደግሞ በኤርትራ በኩል የቀሩት አፋሮች ደግሞ በአዲሱ መንግስት ከባድ ጭቆና፣ መፈናቀልና የፖለቲካ መገለል እንደደረሰባቸውና በሺዎች የሚቆጠሩት ወደ ኢትዮጵያና ጅቡቲ ለመሰደድ እንደተገደዱም ጽሑፉ ያብራራል። ትንታኔው እንደሚያስገነዝበው ኢትዮጵያ አስተማማኝና ዘላቂ የባህር በር መተላለፊያ ለማግኘት የምታደርገውን ጥረት ሊሳካ የሚችለው የአፋርን ሕዝብ ማዕከል ያደረገ ፖሊሲ ስትከተል ብቻ ነው። የአፋር ሕዝብ በፖለቲካና በኢኮኖሚ አቅም ማጎልበት፣ መብቱን ማክበርና እውነተኛ አጋር ማድረግ የሞራል ጉዳይ ብቻ ሳይሆን የጂኦፖለቲካ አስፈላጊነትን ነው ሲል ጥናቱ ይደመድማል። ያሰብ ቁልፍ ያለው በአፋር እጅ መሆኑ ተነገረ። አንድ ዓለም አቀፍ የፖለቲካ ትንተና ተቋም የአሰብ ወደብ ቁልፍ ያለው አፋር ቀጠና ላይ ነው ያለ ሲሆን ኢትዮጵያ አስተማማኝና ዘላቂ የባህር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ሕዝብ በማዕከል ያደረገ ፖሊሲ ስትከተል ብቻ ነው ብሏል። የኢትዮጵያ የወደብ ጥያቄ የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረውን የአፋር ሕዝብ የፖለቲካና የኢኮኖሚ መደል በመፍታት ብቻ መሆኑን አንድ አዲስ ጥናት አመላክቷል። የሆርን ሪቪው ተመራማሪ ዮናስ ይዘዘው ትንታኔ እንደሚያሳየው ታሪካዊ መኖሪያቸውን በኢትዮጵያ በኤርትራና በጅቡቲ የተከፋፈለው የአፋር ሕዝብ በተለይም የኤርትራ ከኢትዮጵያ መገንጠል ዋነኛ ሰለባ ነው። ጥናቱም እንደሚከራከረው እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ የነጻነት ህዝበ ውሳኔ የአፋርን ሕዝብ ያላካተተና መሬታቸውን በመከፋፈል የኢትዮጵያን ታሪካዊ የወደብ መብት የዘጋ ሂደት ነበር ብሏል። የኤርትራ መገንጠል ያስከተለው ውጤት በአፋር ሕዝብ ላይ ድርብ ጭቆና አስከትሏል ይላል። በተለይም በኢትዮጵያ በኩል ያሉ አፋሮች ታሪካዊ የባህር በር መውጫ የሆነውን የአሰብ ወደብን በማጣታቸው ከባድ የኢኮኖሚ ጉዳት ደርሶባቸዋል። በሌላ በኩል ደግሞ በኤርትራ በኩል የቀሩት አፋሮች ደግሞ በአዲሱ መንግስት ከባድ ጭቆና፣ መፈናቀልና የፖለቲካ መገለል እንደደረሰባቸውና በሺዎች የሚቆጠሩት ወደ ኢትዮጵያና ጅቡቲ ለመሰደድ እንደተገደዱም ጽሑፉ ያብራራል። ትንታኔው እንደሚያስገነዝበው ኢትዮጵያ አስተማማኝና ዘላቂ የባህር በር መተላለፊያ ለማግኘት የምታደርገውን ጥረት ሊሳካ የሚችለው የአፋርን ሕዝብ ማዕከል ያደረገ ፖሊሲ ስትከተል ብቻ ነው። የአፋር ሕዝብ በፖለቲካና በኢኮኖሚ አቅም ማጎልበት፣ መብቱን ማክበርና እውነተኛ አጋር ማድረግ የሞራል ጉዳይ ብቻ ሳይሆን የጂኦፖለቲካ አስፈላጊነትን ነው ሲል ጥናቱ ይደመድማል።